እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል፣ በገንዘቡ ሊሆን ይችላል፣ በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል። የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት። የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት። ቅርጻቸው ሰው ነው የሚመስሉ፣ ሲታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው። ابن كثير رحمة الله عليه من إلال لقد أجر الله الكريم عادته بكرمه الله أكو أزانيو جيتا لمادون فالسموال أن من عاش على شيء مات عليه بأند نقر لي يزوتر ميموتهم بزانو ومن مات على شيء بعث عليه بأند نقر لي دقمو يموت مكسكسو بزانو تكسكسو ودمك وميو مريت يسبسبال ሁሉም ይሰበሰባል። የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ ያቲ ቢኩሙላሁ ጀሚዓን አላህ ባንድ ላይ ያመጣችኋል። ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ቻይ ነው። ቁል በላቸው አንተ ሙሐመድ ኢነል አወሊነ ወልአኺሪን የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃቲ የውሚን ማዕሉም የውመል ቂያማ ሁሉም ይሰበሰባል። ወሐሸርናሁም ሚቀር የለም ሁሉንም ሰበሰብናቸው። ፈለም ኑጋድር ሚንሁም አሐዳ አንድም ሚቀር የለም። ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል።